ወንጀለኛው ተይዟል። ሳውዲ ላይ እንደዛ ባረገው ልጅ በጣም ሲሳለቅ ነበረ። አንደኛው ወንጀለኛ ተይዟል በሳውዲ አረቢያ። ወደ ቪዲዮ እንሄዳለን ኢንሻአላህ። በስተመጨረሻም ወንጀለኛው ተይዟል። የሰው ልጅ የሚያክል ያውም በሳውዲ አረቢያ እንደ እንስሳት አጋድመህ አርደህ ተደብቄ እኖራለሁ ብለህ ማሰብህ ጅልነት ነው። በጣም ካስደስተኝ ነገር እዛው በሳውዲ አረቢያ የትም ሳያመልጥ የትም ሳይወጣ መያዙ ነው። ሳውዲ አረቢያ ላይ ወንጀል ሰርቶ ማምለጥም ሆነ መደበቅ በፍጹም የማይታሰብ ነው። አሁን በሸሪዓ ህግ ትዳኛለህ። የሸሪዓ ህግ ትክክለኛውን ፍትህ የሚያሰፍን ትክክለኛ የሆነ የአላህ ህግ ነው። ያ እንግዲህ ወንጀለኛው በሳውዲ አረቢያ ፖሊሶች እጅ ገብቷል። አንደኛው ግን ይሄ ሌሎች ራሱ አሉ አብረው ላይ ፓርቲ ላይ ቁጭ ብለው በለው ፍለጠው ግደለው የታባቱ እያሉ ሲናገሩ ሲፈነጥዙ ነበረ። እነዛም እንዲያዙ ግዴታ የህዝቡ መረባረብ ያስፈልጋል ማለት ነው። ይሄ ብቻ አይደለም፣ የተደበቀ ብዙ ነገር አለ። ከትናንትና ቪዲዮ እንደውም ከትናንትና ወዲያ እንደውም ይቅርታ አድርጉልኝ ያለው ልጅ የራሱ ዋና ነው። መረጃ ራሱ ልብሱ የሆነ ልጁን የሆነ ነገር ሲያረጉት ነገር አለ። ልብሱ ራሱ አንድ መረጃ ነው፣ ግን ይቅርታ ስላለ ብቻ ምንም ተፈላጊነት ነገር አያስፈልግም። ሁሉም በቃ እጅ ያለበት ሰው ግዴታ መቋቋም አለበት እንጂ እንደዚህ መፈንጠዝ የለበትም ማለት ነው። በመቀጠል ፓርቲ ፖፖ ላይ ወይም ደግሞ ፓርቲ ፖፖ የሚባል አፕሊኬሽን አለ። እሱ በሙስሊሞች ቁማር ወይም ደግሞ አይፈቀድም የምትሰሩ ልጆች ልታቆሙ ይገባል። ሁሴን መግለጫ ሰጥቶበታል። ወደ ሁሴን ቪዲዮ እንሄዳለን። የኦንላይን ስራ ምን አይነት ስራ? ይህ በአፕሊኬሽን የሚሰራው ፖፖ ምናምን የሚባለው ማለት ነው። አይቻልም። ፖፖ አይቻልም። በውስጡ ቁማር እንዳለው ተነግሯል። ቁማር ያለው ነገር አይቻልም። አላህ ስብሐነ ወተዓላ በቁርአን ላይ ቁማርን ከልክሏል። አሁን የሚያስገባን ሰው ቁማር ያለው ነትጫወት እንጂ ኖርማሉ ችግር የለውም ምናምን እያለ ነበር። ከነ አፕሊኬሽኑ አይቻልም። አይቻልም። ቁማር እስካለው ድረስ አይቻልም። እዚህ ጋር እንግዲህ እንደምትመለከቱት ፎቶውን አስገብቼላችኋለሁ። ብዙ ልጆች ታውቁታላችሁ፣ ምክንያቱም ፓርቲ እየሰራችሁ ስለሆነ። እኔ ራሱ በፊት በጣም ሳይሆን በአንድ 2-3 ወር ሰርቼበት ነበረ፣ ግን አቆምኩት በሆነ ነገር። ብዙ ልጆች በጉርብ ሆነን እንሰራ ነበር። ከዛ ሁሴን ስንጠይቀው አንድ ቀን ሀራም ነው አይቻልም ብሏል። የአሁኑን ሳይሆን በፊትም ተናግሮ ነበረ። ከዛ አቆምን ማለት ነው። ሁላችንም የግሩፕ ልጆች እንዳለ ሙስሊም ስለሆን አያስፈልገንም ብለን ከፖፖ እንዳለ ወጣን ማለት ነው። ሲቀጥል ደግሞ በሆነ ሰዓት ደግሞ የሆኑ ሰዎች እንደዚህ ሀራም አይደለም ምናምን ሲሉ ደግሞ በየቦታው ሲመጡልኝ ደግሞ ለወር ምናምን ሰራሁበት፣ ግን አንድ ብዙም አልሰራሁበት። እኔ ተውኩት። በነገራችን ላይ በፊትም ያው ስራም ስላለኝ ስላልተመቸኝም እንዳለ ሁሉም ነገር ትቻለሁኝ፣ አቁሜው ነበረ። ያው ልላችሁ የፈለግኩት ነገር ምን መሰላችሁ? ያው ቁማር ነው ይሄ ነገር። ቁማር ስለሆነ ግዴታ ማቆም አለብን። ፓርቲ ቁጭ ስላላችሁ ከዛ ደግሞ ጌም የሚባል ነገር አለ። ጌም ይጫወቱበታል። ከዛ የሆነ ኮይን ወይም ደግሞ ፖይንት የሚባል ነገር አለ። የራሱ መቀየሩ አንድ ራሱን የቻለ ሀራም ስለሆነ፣ ስለዚህ ከዚህ ነገር ይቅርባችሁ። እኔም ስላቆምኩኝ በዙ ልጥቀስላችሁ ብዬ ነው። ምክንያቱም ብዙዎቻችሁ እየሰራችሁ ስለነበረ አሁንም እየሰራችሁ ነው። ስለዚህ ከእስልምናችን ጋር የማይመጣ ነገር ማቆም አለብን፣ ለኛ ሀራም እስከሆነ ድረስ ስላችሁ ፈልጌ ነው። ያው እንደ ዩቱብ ባይሆንም ላይቭ ላይ ተቀምጣላችሁ። ከዛ በኋላ 1 ሰዓት ላይቭ ላይ ቁጭ ይላል። ከዛ ደግሞ ፓርቲ 2 ሰዓት ቁጭ ስላላችሁ ከዛ ደግሞ የሚለቀም ነገር አለ። ያን ተለቅማላችሁ። ያ ተጠራቅሞ ነው ወደ ብር የሚቀየረው። ምክንያቱም የሆነ ጊፍት ስትሰጡ ራሱ ለኛ የማይወክል ስዕሎች፣ ፎቶዎች ስላሉ ያ ራሱ አንድ ነገር ሀራም ስለሆነ ይቅርባችሁ፣ አትስሩ፣ አቁሙ። እንደምንም ጎብዛችሁ ለመስራት ከፈለጋችሁ ዩቱብ ላይ ስሩ እላችኋለሁ አህባይቢ። በተረፈ ሁላችንም ጥሩ ስራ የምንሰራ አላህ ያርገን።
ሀላል ስራ ሰርተን የምንጠቀም አላህ ያርገን። እናመሰግናለሁ። ያው ዙሮ ፎቶ እዚህ ጋር አስቀምጬላችኋለሁኝ። ፖፖ የሚለው ራሱ አንድ ነገር ነው ስለሆነ አመሰግናለሁ። ለቤተሰብ ያልሆናችሁ ቤተሰብ ሆኖ። ሰላም አለይኩም ወራህመቱላሂ ወበረካቱ።